በደሙ መስርቶ የሰጠንን ጌታ በመስ ነው እንደዛ ለስተከ የነበረው ቅድማ ለስና እንግዲህ ዛሬ ቀን ልደታ ግንቦት 1 ነው። አሁን ከጠዋቱ 2 ሰዓት ነው። ከእንቅልፌ ተነስቼ ዛሬ በጣም ሎንግ ዴይ ነው ማሳልፈው። ከሰዓት ቀረጻ አለኝ። መጀመሪያ ፀጉሬን ነገር ማድረግ አለብኝ። ፀጉሬ ስለመሄድ ነው ሀሳቤ። ግን መጀመሪያ እህቴ ከቤተክርስቲያን ደርሳ ስለመጣች ቁርሳችንን እንበላለን። ከዛ የግንቦት ልደታን በእኛ ቤት ደግሞ ማታ አሳያችኋለሁ። አሁን ጠዋት ነው። ወደ ቁርስ ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀል ሞቶ ክርስትና ይሄ ነው ሕይወት፣ ይህ ነው ክርስትና ይሄ ነው ሕይወት። ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ ከልጅ ልጅ የምናሰኘው አይደል ብርና ወርቅ አይደል ሃይማኖታችን ነው የኛ ምልክት። እኔ ባይ ዘ ዌይ በዚህ ሲኒ ነው የምጠጣው። ኦል ታይም ፌቨራይት። መጨረሻ ያጨርስ ቀድሞ የጨረሰ አጫስ ብላለች። ረገላቀስ በይ። አሁን ደግሞ ቀረጻ ላይ ነኝ። የቢሮ የመስሪያ ቤቴ ፕሮሞሽን ቪዲዮ አለና እሱን እየተቀረጽኩኝ ነው። እሱ ነው የሚቀርጸኝ ወይም ፕሮዳክሽን ላይ ያለው እሱ ነው። መልካም ይባላል። ለማንኛውም የማስታወቂያ ብዙ አለው። መልካም ብዙ አለው። ለዛሬ ቺን ይዘው መጥቶ ነው እንጂ እና ይሄ አለ። this is my outfit, this is my shoes, raise. ስለዚህ ተከታተሉ። So this is the script that I'm going to read. By the way ይሄንን የምሰራውን አሁን ቪዲዮን በቲክቶክ ኮፓ ስማርት ሴኩሪቲ ብላችሁ ሰርች ስታደርጉ ታገኙታላችሁ። እስከዛሬ የሚሰራ ነው። ኢንስታግራም ላይም ኮፓ ስማርት ሴኩሪቲ ብላችሁ ታገኙታላችሁ። ስለዚህ አመሰግናለሁ። ናቲ የእኛን አገልግሎት ማግኘት የሚፈልጉ ሰዎች ቲክቶክ ፔጃችን ላይ የእኛን አገልግሎት ማግኘት የሚፈልጉ ቲክቶክ ፔጃችን ላይ የእኛን አገልግሎት ማግኘት የሚፈልጉ ሰዎች ቲክቶክ ፔጃችን የእኛን አገልግሎት ማግኘት የሚፈልጉ ሰዎች ቲክቶክ ፔጃችን ትክክለኛ ኢንተርቪው አዲስ አበባ ውስጥ ሌላ ቦታ ተሰጠ የት ሰላም አዲስ አበባ ውስጥ ሌባ የሚበዛበት ሰፈር ሙሉ እየሳኩ ነበር። እንዲህ ሰላም ይህን ካሜራ ማቆም አለብኝ። መሀል ላይ እየረሳሁ ነው። ቪዲዮግራፈሪ በጣም አስቸጋሪ ብቻ ዛሬ የቲማችን የመስሪያ ቤታችን ልጅ ያፌት ይባላል። እሱ ልደት ነበርና ቪዲዮ ለመቅረጽ ከብዶናል ዛሬ
እናመሰግናለን። ገላይ ይባላል። ድን እንኳን አደረሰሽ። እንኳን አቦ አደረሰን። Come on. ያስታውቃል። ተነሳችሁ ለቤታችን ለቅድስት ድንግል ማርያም የልደት በዓል ግንቦት 1 እንደሚባለው የልደት ቀን ልደታችን ነው ይባላል። ልደታ ሄደሽ ታውቂያለሽ? በልደታ ቀን አሚን በዚህ ቀን በግንቦት 1 በዚህ ሰዓት ነው ወይስ በዚህ አሁን በግንቦት 1 ልደታ በዚህ አመትና ቀጣዩ የባለፈው አመት ነው የቀረው እንጂ ትሄጂ ነበር ልደታ? ቦታው ቤተክርስቲያኑ በቃ ሙልት መንገድ እኮ ይዘጋል ከፍርድ ቤት ሰውነኝና እሳሳታለሁ ግንም አንቺ ሁሌ ደስታ ሰጪ ነሽ የማይከፈል ውለታ ሰጠሽ በሕይወቴ ላይ ሁሌ አስደስተሽ ኃይሌ አንቺ ነሽ መድኃኒቴ እናቴ እምባዬ ፈሰሰ እናቴ ባንቺ የታደለ ብዙ ነው ሁሉንም በጊዜው ታደርጊዋለሽ እናቴ የማይከፈል ውለታ ሰጠሽ እንግዲህ ቪዲዮውን መዝጋት ረስቼ አሁን አልጋ ውስጥ ልተኛ። ባይዘዊ ቀለበቴን ጆሮ ጌጤን አላወለኩም ነበር፣ እንደውም አስታወሳችሁኝ። ልተኛ ስል ነው ትዝ ያለኝና በጣም ጥሩ ጊዜ፣ በጣም ጥሩ ቀን፣ በጣም ጥሩ በዓል ነበረ። እግዚአብሔር ይመስገን። እንግዲህ በመሀል ያልቀረጽኩላችሁ ብዙ እንትኖች አሉ፣ ቪዲዮዎች አሉ የቀሩ። ምክንያቱም ያው ቢዚ ስትሆኑ ምናምን ስራ ላይ ስትሆኑ እንትንም ትረሳላችሁ መቅረጽ።
ሲሄድ ስስተካከል ስለባብስ ሌሎችም ያልቀረጽኳቸው በጣም ብዙ አሉ እና ኤኒዌይስ ግን ከሞላ ጎደል ይሄ ነበረ። በጣም አመሰግናለሁ። ሰብስክራይብ ያደረጋችሁን የምታዩኝ አሁን ላላደረጉ ጓደኞቻችሁ ፋሚሊ ደግሞ ሼር አድርጉ። እግዚአብሔር አምላክ ለቀጣይ ዓመት በሰላም ያደርሰን። ይሄን ቪዲዮ ለእናትና ለአባቴ ነው ዴዲኬሽን። ያው በአሁኑ በዓል አብረውን for the first time አላሳለፉም እና ያው ባላችሁበት ሰላም እንድትሆኑና እቺን ቪዲዮ ደግሞ እንድታዩት እናቴ ወይዘሮ አይናለም እሸቴ አባቴ ወይዘሮ አቶ አብርሃም ሙሉነህ ይሄን ቪዲዮ ይደርሳችኋል ብዬ አስባለሁ። ወዳችኋለሁ። I love you. Bye.